ወንድሜ ሜኑ ታመጣልኝ እባክህ። ሜኑ ታመጣልኝ እባክህ። አንዳንድ ከስተመር ካላመላለሰ ያዘዘ አይመስለውም። እሱ ከመኪና ወርዶ ካፌ መግባት ደብሮታል። ሰው በዚህ በዝናብ ሲያመላልስ ግን ምንም ሸይ ኧረ ተው ማርኮት። ምን አለ ፈጣሪ ይሄን ሰውዬ ለአንድ ቀን እንኳን አስተናጋጅ አድርገህልኝ በእግር መመላለስ ምን ያህል እንደሚያደክም ብታሳይልኝ። ሜኑ ላይ የምፈልገው ስለሌለ ተቆራጭና ሻይ ታመጣልኝ እባክህ። እኔ ኮቴካው ይፈልገው መስሎኝ እዚሁ ለመብላት ነው እንዴ የሚያመላልሰኝ? ምን አለ አሁን ውስጥ ገብቶ ቢጠቀም። አሁን በሱ ቤት ንጉስ ሆኗል። ከመኪና ወርዶ ካፌ ውስጥ ገብቶ መጠቀም ክብሩን ሊነካበት። ምን ሆነ ነው ባርኮት? ሁለት አርግ ሶስት ጨምርልኝ ካላስቸገርኩ አላለም። ይሄ ሰውዬ የስልጣን ወንበር ላይ የተቀመጠ ይመስል አልወርድም ብሎ ማስተናገዱን አትተውም እንዴ? ቆይ ሲያዩት ራሱ የአፍሪካ መሪዎች እንደሚመስለው መውረድ አይወድ። መቼም ዛሬ አስቸግሬ ያለው ውሃ ታመጣልኝ።